በድራማና በድራማ ነው እንዴ ተስፋፋው? ኧረ ተው ማሚ፣ አንተ በጣም ያልገባህ ነገር ቢኖር ማለት ነው ምን መሰለህ? አስረዳኝ። እኔ ወረበል ካባሰማ ይኸው መስታወት የመኪናዬን መስታወት ሰብሬ እኔ ይቅርታ ጠይቀዋለሁ። እኔ ሁሱን ይኸው ወረበል ካባ ሱመ ወላሂ ያደርገዋለሁ። አስረዳኝ ማሚ። አንተ ያልገባህ ነገር ማለት ነው እፎይን አንተ በጣም አቅለህ ምናምን ስላየኸው ነው። በጣም ውርደታም ሰው ምናምን መሳደቡ እኮ በጣም ክፋት እንዳለ ሆኖ ከስር ያለውን ሰው ነው አንተ ማሰብ ያለብህ። እፎይን ሳይሆን ከሱ ስር እየተዳደረ ያለውን ሰው እየመጣ ያለውን ትውልድ ነው ማሰብ ያለብህ። ገብቶሃል? ትውልዱ በበዛ ቁጥር ረሱልን መሳደብ ይጨምራል እንጂ አይቀንስም። ይሄን ነገር ደግሞ ለመቅጣት ሁሱ ከእፎይ ጋር መከራከር አለበት። ሁሱ እፎይን አሳመነው ማለት ከስር ያለውን ህዝብ አሳመነው ማለት ያ ማለት ስድቡ ይቀንሳል። አሁን ግን ዝም ብንለው እፎይ የራሱን ኮሚኒቲ እያስፋፋ ሄዶ ከዚህ በላይ ነገር ነው ይመጣብን። ገብቶሃል? ይሄኛውን በማረጋችን ነው እስካሁን ትንሹም ሰው ወደ እስልምና እየመጣ ያለው። ዝም ብለን እኛ እሱን ብንተው ይጨምራል እንጂ የሚቀንስ ነገር የለም። ገብቶሃል? ከእፎይ ጋር ስላደረገ እኛ ነው የተጠቀምነው ነው እያልኩ ያለሁት። ከእፎይ ጋር ስለተከራከረ የተጠቀመው ፎሎ ማብዛት፣ ጊፍት ማግኘት ወይስ ሌላ ጥቅም እኛ ሙስሊሞች የማናውቀው እናንተ የምታውቁት ነገር ካለ ሰረዱና። እኛና እናንተ ብለህ አታውራ። ደግሞ ሲጀመር እንደዚህ ስናወራ ሁላችንም እንደዚህ ብለህ አታውራ። አንድነታችንን አላህ ይቀጣሃል። እረፍ። እንደዚህ እንካ ቆይ አንተን ፈጣሪ ያልቀጣ ማለት ነው ሄደ ረሱልን እያሰደብክ እየዋልክ ገባ። አንተን ያልቀጣ ፈጣሪ እንዴት እኔን ይቀጣኛል? አንተን ነው የሚቀጣ። የውመል ቂያማ ነው የማለቀህ ሰውዬ። ልቀቀኝ ብትለኝ አለቀህም። ገና ሂሳብን የምትሰራውን ሰላትህን ሰደቃህን እቀማለሁ ገና የውመል ቂያማ። አሁን እሱን የኛን ተውልኝ። እኛ ሙስሊም ወንድማችሁን አሳምኑ መጀመሪያ። ሌላ ክርስቲያኑን ተውት። ሌላ ክርስቲያኑን ማስለም ይቅርና እኛ ልባችን የቆሰለ ቀልባችን የተሰበረ ያ ትላንት ከትላንት ወዲያ የተሳደበው ከልባችን ሳይወጣ ዛሬ ሌላ ስድብ አላህም ተጨመረበት ሌላ ሯጭ ምናምን ብዙ አይነት ክብር የሚነካን እንደዛ ደረጃ እንትን ብለዋል። እሱን አሁን ነው እንጂ ያየው ማሚ እሱን አሁን ነው እንጂ ያየው ማለት ነው። ከዚህ በፊት እፎይ ከዚህም በላይ ነገር ተናግሯል። አንተ እፎይን በቃ መከታተል የጀመርከው ከዓመት ምናምን በፊት ነው በቃ በለው። ከዛ በፊት ብዙ ነገር ተናግሯል። ወደፊትም ብዙ ነገር ያደርጋል። ይሄን ነገር ግን መገራት የለበትም ወይ ብለህ ነው የምታስበው? እሱ መገራት ዝም ነው መባል ያለበት? ዝም ነው መባል ያለበት? መገራት ያለበት ነብዩንና አላህን በማሰደብ ነው እንዴ ወንድሜ? መገራት ያለበት ተሳደብ ብሎ እኮ አይደለም እኮ የተሳደቡ። ተሳደብ ብሎ እኮ አይደለም የተሳደቡ። ለምን ይሄዳል? ድጋሚ እኮ ዳሜጅ ነው። ድጋሚ እኮ ስድብ፣ ድጋሚ እኮ እኛ ላይ ያሾፉብን ነው ካፊሮች። ያንን ስዕል ስታይ 40 ሰዎች የሰለሙት ነው የሚያስደስቱ ወይስ አላህን በዛ መልኩ እየቀራረጹ ሲሱቁብን እንትን ሲሉብን የሚውሉት ነው? የቱ ነው? ይሄው ላይ የመጣው በምን ይመስልሻል? ይሄው ላይ የመጣው ዝም ቢባል ከዚህ በላይ ይመጣል ነው እያልኩሽ ያለሁት እኮ። አንቺ አልገባሽ ነገር። ዝም ቢባል ከእፎይ ስር ያሉት ልጆች ያሉት ኮሚኒቲ ያለው ትውልድ ከዚህ በላይ ነገር ያደርጋል። ከዚህ በላይ ብዙ ነገር ያደርጋሉ። ገና ብዙ ነገር ታያለሽ ነው እያልኩ ያለሁት። ይሄ በጣም ቀላል ነው። መቆም አለበት እኮ መቆም ተባለ። የባሰ እየተዋረደ ነው። ስለዚህ ቆይ ትላንትና አንተ 40 ሰው እስልምና ሆደ ስትል እዚህ ጋር 40 ሺህ ሰው እያጣህ ነው። ይሄን በእርግጠኝነት ነው የምነግርህ። አንድ ሁለተኛ ተጠቃሚዎች ሙስሊም ናቸው እንጂ ወላሂ ለአዚም ክርስቲያኖች ወንድሜ ሙስሊም አትበል። ይሄውንም እዚህ ጋር እያወራ ያለው ከሙስሊም ጋር ነው። እዚህ ጋር እኮ እኔ ሙስሊም ወንድምህን ያላሳመንክ ሌላውን ለማሳመንና ሙስሊም ለማድረግ ጥረት ላይ ነኝ ካልክ ራስን እየሸወርክ ነው። እየፈለክ ያለው አበባ ነው፣ አቴንሽን ነው፣ ፎሎ ነው። ይሄ ከፈለክ ነው ያደርግልሃለሁ። ወንድሜ ስማኝ ነው እያልኩ ያለሁት። ያለበለዚያ ህግ መሀላችን መግባቱ ግዴታ ነው። በሁለቱ መካከል ሙስሊሞች መካከል አንድ ጥያቄ ብቻ ከባድ ክስክስ ሊነሳ ነው። ስማኝ በሁለት ሙስሊሞች መካከል ከባድ ቅያማ ነገር ሊነሳ ነው። አንድ ጥያቄ ጠይቀህ ማሚ ልጨርሳ። እኔ እያልኩ ያለሁት እኔ ሙስሊም ወንድምህን ሳታሳምን እኛ አንድ ነን በሚል ማለያ የራስን አጀንዳና የራስን ፍላጎት ለማስጨረስ የምትፈልገው የሆነ ነገር አለ የሚል ግምት የራሴ ያለኝ። ይሄን በህግ ነው የምንሄደው። ሌላ ሊስታችሁን እየወሰን ነው። ሌላ እኛ ከክርስቲያንም ጋር መጣላት አንፈልግም። እነሱ የሚያመልኩበት ገባ ክርስቶስን እኛ እንነካ። አንድ ምን የምጠይቀህ ማሚላ እስልምና በምንድን ነው የተስፋፋው ወንድሜ? ሁለት አይነት መስፋፋት ነው። አንድ በትምህርት ነው፣ ሁለት በጂሃድ ነው።